ምናልባት አሁን ካነሱልኝ ሐሳብ ተነስቼ ኢትዮጵያ ውስጥ ጦርነት ይከሰታል ብሎ የሰጉ መሰለኝ ወይም የእርስ በርስ ጦርነት አሁን ካለው የከፋ በርግጥ በሐሳብም ጦርነት ውስጥ ነን የሚሉ ሰዎች ስላሉ ማለት ነው ይኖራል ብለው ያስባሉ እንዴ በጣም እንጂ የት አካባቢና በምክንያት ብለው ያስባሉ ለምሳሌ ከትግራይ ጋር ያለው ሲቹዌሽን አንተ የትግራይ ተወላጅ ብትሆን ዛሬ ያለው የሚያሳድር ፓርቲ ለየተቀን ስለ ጦርነት ነው የሚያወራው ባላንጣ የምትለው ኃይል በየቀኑ ስለ ጦርነት ነው የሚያወራው እኔ ሰሞኑን ዶክተር ደብረጽዮን ኢንተርቪው አድርጋቸዋለሁ አብረን መኖር ነው ፈልገው ጦርነት አልፈልግም ብለውኛል ያው የነገሩኝ ነው ምነግሮት እና ያ እንትን ላውንቸርና ማትሪየስ በላይቭ ቴሌቪዥን በጎዳና ላይ ሲኖሩ የነበሩት አበባ መስሎት ነው እሺ ጦርነት ካለ ከማን ጋር ነው ብለው ያስባሉ ነው እርስ ነው የሚሆነው እንዴ ምን ቆይ ሰው ምን አይነት ነገሮች ማን ነው መዋሸት የሚፈልገው ሰው እዚህ ሀገር እንዴ ያ ሁሉ የጦርነት ዲስፕሌይ ለማን ነው ከኖርዝ ኮሪያ ጋር ሊታገሩ ነው ወይ ሊዋጉ ነው ወይስ ከሱዳን ጋር ሊዋጉ ነው ምን ማለት ነው አብይስ ወጥቶ ለሉዓላዊነታችን ኢትዮጵያን አንድነት ለማድረግ እንደረምሳለን ሲል ማንን ነው መቀሌን ነው ይያለ ያለው እኮ ለምን ነው ሰው የሚሸነጋገለው ህፃን እኮ አይደለንም we are talking about our people about our country እንዴ እና ዝም ብለን አሃው በቃ አይ እዛ ጋር ባዙቃ ይዞ እዛ ጋር መትረየስ ጭኖ እዛ ጋር ሚሳኤል ያስመሰለ እንደ ኪም ጆንግ ኦን ሲሮዝ ሂዞር ለጦርነት አይደለም እየተዘጋጀ ያለው ለኔ ሰርግ ነው እየተዘጋጀ ያለው ታዲያ እንዴ በጣም ፍራጃይል የሆነ ሀገር ውስጥ ነው ያለነው ይሄ ፍራጃይል የሆነ ሀገር ውስጥ የጠመንጃ ፉክክር ክልሎች ልዩ ኃይል ይያሉ ሰሜን ኮሪያ ያስመሰሉ በድሮን እየቀዱ ሲሄዱ ልጆቻቸውን እንዲያዝናኑበት ነው እንዴ ስለዚህ ይሄ ውሸት ለምን አይቆምም we care about our country ምናልባት ዓለም አቀፍ ተቋማትም እንደሚሉት አንዳንድ የዓለም ፖለቲከኞችም እንደሚሉት ከምርጫ ፊት ወይም ከምርጫ በኋላ ይሄ ነገር ሊከሰት ይችላል ግጭቱ ሊቀሰቀስ ይችላል የሚሉ አሉ የርሶ እይታ ምንድነው በጣም ነው ሰጋው ለዚህ እንዳንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉ ዲጉም አይሰራም እዚህ ሀገር የአንድ ፓርቲ በላይነት ያደግ ህዋት በላይነት ነበር ብለን አመፀን አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው እብደት ነው ይሄ ቅዠት ነው ዴንጀረስ ቅዠት ነው እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት ይያል እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ ይያልን እየሄድን ጦርነት አንገባም ማለት አይቻልም ምን ማለት ነው ለጦርነት እየተዘጋጀን ጦርነት አንገባም ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድነው ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸው ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው ዛሬም እሱን እንደግማለን ዋይ ሰው እንዴት ትላንት ለበደል ትላንት ለመጠፋፋት ትላንት ለኪሳራ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል እርሶ እይታ ምንድነው በጣም ነው ሰጋው
ለዚህ እንደ አንድ ፖለቲከኛ ምንድነው የሚያደርጉት ዝግጅት? አንደኛ ይሄ አምባገነናዊ ስርዓት ለመገንባት የሚደረገው ሽርጉድ ይቆም። አይሰራም እዚህ ሀገር። የአንድ ፓርቲ በላይነት ያደግ ህዋት በላይነት ነበር ብለን አመፀን። አሁን ደግሞ የአንድ ግለሰብ አምባገነናዊ ስርዓት ለመገንባት እየተሞከረ ነው። እብደት ነው ይሄ። ይሄ ቅዠት ነው፣ ዴንጀረስ ቅዠት ነው። እዚህ ሀገር ተቻችለንም ተመካክረንም ትንሽ ለፈስፈስ ያለ ዲሞክራሲ ራሱ መስርተን በሰላም ከቀጠለን እድለኞች ነን። አምባገነናዊ ስርዓት ለመገንባት እየሮጥን እንደ ትላንትናው ዶሚናንት ፓርቲ ወይም ደግሞ አውራ ፓርቲ ስርዓት እንገነባለን ብለን የኔ ሐሳብ በሁሉም ቦታ ላይ እስከ ቀበሌ ወርዶ የኔ ሐሳብ ብቻ ስራ ላይ መዋል አለበት እያልን እየተዘጋጀን ከጎን ደግሞ አይ እንደ ትላንትናው ልሙጥ ሊያረጉን ነውና ስለዚህ ያለችንን መትረየስና ክላሽንኮቭ እንወልውል እናሳይ እያልን እየሄድን ጦርነት አንገባም ማለት አይቻልም። ምን ማለት ነው? ለጦርነት እየተዘጋጀን ጦርነት አንገባም? ጦርነት ሊያመጡ የሚችሉ እርምጃዎችን እዚህ ሀገር ጦርነት የፈጠረው ምንድነው? ከዚህ በፊት ብሔሮችን በጉልበት ለመጨቆን ለማፈን መሞከር፣ የተገፋን ብሎ የሚያምፁ ኃይሎችን በጉልበት ለመደርመስ መሞከር፣ በሀገር ሉዓላዊነትና አንድነት ስም የተለያየ አመለካከት ያላቸውን ከነ ኢህአፓና ሜሶን ዘመን ጀምሮ የተደረገው በሙሉ ሀገርን እያዳከመ ህዝብን እየከፋፈለ ለውጪ ኃይል ተጋላጭ እያደረገን ነው የመጣው። ዛሬም እሱን እንደግማለን። ዋይ ሰው እንዴት ትላንት ለበደል፣ ትላንት ለመጠፋፋት፣ ትላንት ለኪሳራ፣ ለውድመት ያደረገንን አካሄድ እንደገና መልሶ ለምን ይደግማል?